ሀዳራው እንኳን ገለገላችሁ ሀዳ ግድራው በፊት እኔ ማለት ነው እያሰብኩ ነበር ለቲክቶክ ባሌ የኢትዮጵያ ባሌ እንደውም በአማርኛ ነው የሚያወራው እዚህ ሰሞን እና እንዲገባችሁ ማለት ነው ጥላቴ እና እንደውም እዚህ ሰሞን የቲክቶክን ጉዳይ ያሳስበኝ ነበር አሁን ኢትዮጵያ ሲገባ ዳታ ምናምን ያልቃል ብር ጨርሰኛል ወይም ደግሞ ኢንተርኔት በወር ገዝቼ ምን ሆናለው እወልዳለው ገና ውለዳለ ገና ሽንኩርትና ቲማቲም በምን ገዝቼ በምን ዳታ ሊሞላ ይሄንን ቲክቶክ ደግሞ ምን ላርግበት አሳስቦኝ ነበር ገለገላችሁ የአበሻ ምቀኛ ማለት ነው እንኳን ገለገላችሁ የአበሻ ቂንቂኖች የአበሻ ደደቦች የአበሻ ሀጠራዎች እንኳን ገለገላችሁ አሁን የቲክቶክ ፋንታ ባሌን ቅፍ አርጌ አሁን 2 ወር ነቀራችኝ እቺ 2 ወር የቀራችኝ እዚው ያኛኛን ቢየ ኤርፖርት ላይ ደግሞ ድለት አርጌ ወደ ኢትዮጵያ ገባለሁ ኤርፖርት ላይ ነው ድለት የሚያርገው ቲክቶክ ማለት ነው ሰይጣን ነው ቲክቶክ ሲጀመር መንፈስ ነው እና እኔ ለፎሎ አሳስበኝም ለምንም ቲክቶክ እመብርሃንን ለቲክቶክ እኔ ደንት ኬር ደንት ሃፍ እኔ ሲጀመር በፊቱ ለሰው ሊያስጨወት ራሴን ሊያስናና ትንሽ ስራ ገፋይ እንድልል ቢየ ነው መጫወትበት እንጂ ቲክቶክ ምንም ጥቅም የለልኝም ለኔ እና ሀዳራው ምን ነው በፊት አታቆኝም እንደነ ኮረሞ ነኝ ሀዳ ግድራው ኢልማን ሀዳራው ጭቶና ግድራው እና ይሄው የሰው ፍቅር ስትሽናቴ ከላይ እኮ ነው ተጣይ የኔ ሰው ይሄ ራሱ ፎሎ አረጋኝ የኔ ሴቲው ፎሎ አረጋችኝ የኔ የሚሰራ ቤት ፋሚሊ እንዳለ ፎሎ አረጋው ማታ ሲነግራቸው ማለት ነው ቲክቶክሽ ምን ሆነ ስለው አበሻ ምቀኛ አቃጠለችኝ ብዬ ነገርኩት ለባባ እኮ ነው ነገርኩት ለባባ ወንድም ለባባ ከዛ ምን አለኝ ባባን ፎሎ አረጋለኝ የባባ ወንድም ፎሎ አረጋ የማዳም እህትም ፎሎ አረጋችኝ እናቷም ቲክቶክ አላት ሁሉም ብሔረሰቦች 8 ወንድም ምን ያለው 8ቱን ፎሎ አረጉ አረቦቹ ማለት ነው ግን አበሻ ፊትሽ እንደዚህ አምሮ ሲታየው አሲድ ደፋለች ሰው ላይ ምቀኛ ቅቅና አበሻ አልፍልሽም ኢትዮጵያ ውስጥ ያልፍልኛል ብለሽ በየመንደሩ የምትሰሪው ስራ አልፍልሽም ሀዳራው ነሽ አንቺ ማለት ነው ቅንቅናም ማለት ነው አበሻ ይሄንን ያመሰለ ቆንጆ ወንድማችን ላይ ሳውዲ አረቢያ እንትን ላይ አፍሪካ ላይ እንትን ደፉበት አሁን በቃ የሆነ ነገር ስትናገር እኔ እኮ ራሱ እኮ የሆነ ነገር አይነገር እና ጠግድራው 10,000 ገብቻለሁ ትላንትና እዚህ ሰዓት ነው የከፈትኩት ምን ታመጫለሽ አሁን ናታችሁ ቅንቅናሞች ቲክቶክ ቢያጣም እኔ ባሌት እንቅፍ አርገተኛለሁ ባልዬ ማገተኛለሁ ገብቻ ጋሬ ማለት ነው ሹጣሞች